ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የኢትዮጵያ አቪዬሽን ዩኒቨርሲቲ በዚህ ሳምንት ያወጣውን በተለያዩ ፖዚሽኖች ዛሬ ሊንኩን አክቲቭ አድርጎ አፕላይ የሚያደርጉ ሰዎች ሬጂስተር እንዲያደርጉ አክቲቭ አድርጎታል ማለት ነው። ሊንኩን እንዴት እንደምንመዘገብ ወይም ደግሞ ሬጂስትሬሽን እንደምናካሄድ በሁለት አይነት መንገድ አሳያችኋለሁ ማለት ነው። የመጀመሪያው ምንድነው? የመጀመሪያው ቴሌግራም ላይ ገብታችሁ ምን ታደርጋላችሁ መሰላችሁ? እዚህ ጋር በቀጥታ ካቢን ክሩ ብላችሁ ሰርች ማድረግ ትችላላችሁ በቀጥታ ማለት ነው። እዚህ ቻናል ወይም ደግሞ የተለያዩ ቻናሎች ስለሚፖስቱት እዛ ጋር ማግኘት ትችላላችሁ። ለምሳሌ እዚህ ጋር ቼክ እናድርገው ማለት ነው። እዚህ ጋር ስትገቡ ፉል ኢንፎርሜሽን አለ ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ ኢቲ ስፖንሰር ትሬኒንግ ካቢን ክሩ የሚል አለ። የተለያዩ ፖዚሽኖች ያሉበት እንትን ይላችኋል ማለት ነው። ስለዚህ መጨረሻ ላይ ሄዳችሁ ምን ታደርጋላችሁ? መጨረሻው ላይ ሄዳችሁ ኦንላይን አፕሊኬሽን ሊንክ ዊል ቢ አክቲቬትድ ትላለች። ስለዚህ ይሄ ለአዲስ አበባ ብቻ ነው። ለክፍለ ሀገር ኢንፐርሰን ስለሆነ ይሄ ለአዲስ አበባ ተመዝጋቢዎች ብቻ ነው ማለት ነው። ስለዚህ እዚህ ጋር ትገባላችሁ ማለት ነው። ዜን አፍተር ይሄ በቀጥታ ሙሉ ፕሮፋይል ፐርሰናል ዲቴይል አለው ማለት ነው። ይሄንን በሌላ ደግሞ ከፍተን እንየው። ስለዚህ በዛኛው እናየዋለን ማለት ነው። በዛኛው እንዴት ነው የምንለው ወይም ደግሞ አፕላይ የምናደርገው? በቀጥታ ጎግል ላይ ትገባላችሁ። ጎግል ላይ ገብታችሁ እዚህ ጋር ምን ታደርጋላችሁ መሰላችሁ? ኢትዮጵያን ኤርላይንስ ቫካንሲ ብላችሁ ሰርች ታደርጋላችሁ። ከዛ በቀጥታ ወደ አቪዬሽን ዩኒቨርሲቲ ወደ ራሱ ዌብሳይት ይወስዳችኋል ማለት ነው። ከወሰዳችሁ በኋላ ብዙ ኢንተርናሽናል ጆብ ኦፕኒንጎች አሉ። እዚህ ጋር ሎካል ጆቦች አሉ። እናንተ የምትፈልጉትን መርጣችሁ፣ እኔ ለምሳሌ ላሳያችሁ የምፈልገውም ደግሞ አፕላይ ላደርግ የፈለግኩት እዚህ ጋር ነው ማለት ነው። ኢቲ ስፖንሰርድ ትሬኒንግ ካቢን ክሩ የሚለው ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ ምን ታደርጋላችሁ? ሊንክ አለ መጨረሻ ላይ ስትሄዱ ቱ አፕላይ ክሊክ ሂር ትላለች። እዚህ ጋር ክሊክ እናደርጋለን ማለት ነው። ክሊክ ካረግን በኋላ ሙሉ አፕሊኬሽን ፎርም ይመጣል ማለት ነው። በነገራችን ላይ ይህን ሁሉ ከመሙላታችሁ በፊት ወይም ደግሞ አፕሊኬሽን ፎርሙን ከመሙላታችሁ በፊት እዚህ ጋር መመሪያዎች፣ ትእዛዛት አሉ ማለት ነው። ቢፎር ዩ ሰብሚቲንግ ዮር አፕሊኬሽን ፕሊዝ ሪድ ኬርፉሊ ዘ ቢሎው ኖቲስ ይላል። ስለዚህ ከመሙላታችሁ ወይም ደግሞ ሰብሚት ከማድረጋችሁ በፊት አፕሊኬሽናችሁን ይሄንን በጥንቃቄ ማንበብ ይጠበቅባችኋል ይላል። የመጀመሪያው ሜክ ሹር ዩ ሰብሚትድ ኦር አታችድ ኦል ክሬዴንሻልስ ሪኳየርድ ፎር ሬጅስትሬሽን አዝ ሊስትድ ኦን አወር ዌብሳይት አዘርዋይስ ዮር አፕሊኬሽን ዊል ቢ ኢንቫሊድ ኦር ዲክላይንድ ይላል። ይሄ ማለት ነው ማስረጃዎችን ስናያይዝ ወይም ደግሞ አታች ስናደርግ በድረገጾች ላይ የተሰጡትን ለምዝገባ የሚያስፈልጉ ማስረጃዎች ወይም ሰነዶች በሙሉ ወይም በትክክል ማያያዛችን እናረጋግጣለን ማለት ነው። ነገር ግን ይህ ካልሆነ ወይም ደግሞ ማመልከቻው ትክክል ካልሆነ ተቀባይነት አይኖረውም ወይም ደግሞ ውድቅ ይሆናል ማለት ነው። ሁለተኛው ቢፎር ሰብሚቲንግ ዮር አፕሊኬሽን ፕሊዝ ሪድ ዘ ኢንትሪ ሪኳየርመንት ኦን አወር ዌብሳይት ኤንድ ሜክ ሹር ዩ ፉልፊል ኦል ዘ ሪኳየርመንትስ ሊስትድ። ምን ማለት ነው? መስፈርቶችን ስናሟላ ወይም ደግሞ ማመልከቻዎችን በምናስገባበት ጊዜ ወይም ደግሞ ከማስገባታችን በፊት በድረገጹ ላይ የተዘረዘሩትን የመግቢያ መስፈርቶች አንብበን ሁሉንም መስፈርቶች ማሟላታችንን አረጋግጠን እንሞላለን ማለት ነው። ሌላው ሶስተኛው updates regarding the pre-admission process will be released on our website። ይሄ ማለት ምን ማለት ነው? የራሱ የዩኒቨርሲቲ ወይም ደግሞ መረጃዎችን የምንከታተልበት ከቅድመ ቅበላ ወይም ደግሞ ከቅድመ ምዝገባ ሂደት ጋር የተያያዙ ነገሮችን አዳዲስ መረጃዎችን የምንከታተልበት ይሄ ነው ማለት ነው። የአቪዬሽን ዩኒቨርሲቲው ምንድነው ማለት ነው? የራሱ ድረገጽ ነው ማለት ነው። ሌላ የተሳሳቱ መረጃዎችን አይተን
ዩኒቨርሲቲውን ወይም ደግሞ የፌክ የሆኑ ኒውሶችን አይተን እንትን ማለት የለብንም ማለት ነው። ስለዚህ በራሱ ብቻ መከታተል ይጠበቅብናል ማለት ነው። ሌላው if and when your physical presence is required, please come only on the stated date and time and make sure you fulfill the necessary requirements mentioned on the website. ምን ማለት ነው? በአካል መገኘት ያለባቸው ወይም ደግሞ በአካል መገኘት ሲጠበቅብን ወይም ደግሞ በአካል መገኘት በሚኖርብን ጊዜ በተጠቀሰው ቀንና ሰዓት ብቻ እንድንሄድ ወይም ደግሞ እንድንገኝ እንዲሁም ደግሞ በድረገጹ ላይ የተጠቀሱትን አስፈላጊ ቅድመ ሁኔታዎች አሟልተን መገኘት እንዳለብን ያስጠነቅቃል ማለት ነው። ሌላው ደግሞ you are also required to have proper grooming and attire at all times. ምን ማለት ነው? የአለባበስ ወይም ደግሞ የገጽታ ሁኔታችን በማንኛውም ጊዜ በአካል ስንገኝ ተገቢ ሆነ የአለባበስ ሊኖረን ይገባል ማለት ነው። ወይም ደግሞ ግሩሚንግ የምንለው ሙያዊ አለባበስ ማለት ነው። ኦኬ ሌላኛው ደግሞ make sure that all the information you have given is true. If the information you gave is found to be false, Ethiopian Aviation University has the right to terminate your pre-admission process and or training at any stage without further notice upon discovery of the fact. ምን ማለት ነው? መረጃ በምንሞላበት ጊዜ የሰጠነው መረጃ በሙሉ እውነት መሆኑን ማረጋገጥ፣ የሰጠነው መረጃ ሐሰት ሆኖ ከተገኘ የኢትዮጵያ አቪዬሽን ዩኒቨርሲቲ በማንኛውም ድርሻ ላይ ያለውን የቅድመ ቅበላ ሂደት ወይም ስልጠናን ያለ ተጨማሪ ማሳወቂያ ወይም ደግሞ ያለ ተጨማሪ ቅድመ ማስጠንቀቂያ የመሰረዝ ወይም ማስታወቂያውን የመሰረዝ መብቱ የተጠበቀ ነው ማለት ነው። ኦኬ ሌላው ደግሞ የመጨረሻ ይመስለኛል please be informed that the theoretical aspect of the training will be delivered in a virtual platform and you are required to equip yourself with the necessary tools such as internet connection, configuration of Microsoft Teams, laptop or PC, etc. to attend the training. ኦኬ ይሄ ደግሞ የኦንላይን ስልጠና ዝግጅትን በተመለከተ ነው የሚነግራል። ምን ማለት ነው? የስልጠናው ቲዮሪ ወይም ደግሞ ንድፈ ሐሳቡ በኦንላይን ወይም በvirtual እንደሚሰጥ አውቀው ስልጠናውን ለመከታተል የሚያስፈልጉትን ነገሮች እንደ የኢንተርኔት ግንኙነት ወይም ደግሞ ኮኔክሽን፣ ማይክሮሶፍት ቲምስ መተግበሪያ፣ ላፕቶፕ ወይም ኮምፒውተሩ የተለያዩ መሳሪያዎችን በራሳችን ማዘጋጀት እንደሚጠበቅብን ነው የሚነግረን። ኦኬ ሌላኛው ደግሞ you should clearly understand that the training given to you shall in no way entitle you for employment with Ethiopian Airlines and Ethiopian Airlines shall have no obligation either to employ or find a job placement upon completion of the training. ይሄ ደግሞ የቅጥር ሁኔታን በተመለከተ ነው። እንግዲህ የአቪዬሽን ዩኒቨርሲቲ የሚሰጠው ስልጠና በምንም አይነት መልኩ ከኢትዮጵያ አየር መንገድ ጋር የቅጥር መብት እንደማይሰጠው ወይም ደግሞ እንደማይሰጠንና መንገዱ ወይም ደግሞ አየር መንገዱ ስልጠናውን ሲጨርስ የመቅጠርም ሆነ ስራ የማፈላለግ ግዴታ እንደሌለበት ግልጽ ሊሆንልዎት ይገባል የሚል አጭር ወይም ደግሞ ግልጽ የሆነ ቅድመ ማስጠንቀቂያዎችን ወይም ደግሞ ቅድመ ሁኔታዎችን አስቀምጧል ማለት ነው። በዚህ ልክ ነው መሙላት የሚጠበቅብን አፕሊኬሽን ፎርሙ ማለት ነው። ጋይስ ይሄን አንብባችሁ ከጨረሳችሁ በኋላ ይሄን እያንዳንዱን ነገር አንብባችሁ ካጠናቀቃችሁ በኋላ ምን ታደርጋላችሁ? ወደ ላይ ትመጣላችሁ። ወደ ላይ ትመለሱና መሙላት እንጀምራለን ማለት ነው። ስለዚህ አፕሊኬሽን ፎርማችንን በጥንቃቄ እንሞላለን ማለት ነው። ስለዚህ መሙላት የምንፈልገው የትኛው ነው? ለምሳሌ እኔ መሙላት የምፈልገው ካቢን ክሩ ትሬኒንግ ስኩል ነው። አሁን ፓይለት ትሬኒንግ ይላል እዚህ ጋር ፓይለት ትሬኒንግ ስኩል የለም፣ አሁን ላይ አልወጣም፣ ቫካንሲ አልወጣም። ነገር ግን ማስታወቂያው አፕዴት ስላልተደረገ ያልወጡ ፖዚሽኖች ነው አብሮ ይዘው ወጥቷል ማለት። ስለዚህ ካቢን ክሩ ትሬኒንግ ስኩል እንመርጣለን። ከዛ ትሬኒንግ ፕሮግራም እንመርጣለን። ያው ትሬኒንግ ፕሮግራም ካቢን ክሩ ትሬኒንግ ነው ማለት ነው። ፈርስት ኔም በጥንቃቄ እዚህ ጋር ሳንሳሳት ስማችንን በስርዓት መጻፍ አለብን ማለት ነው።
ስማችን፣ ከዛ ሚድል ኔም የሚለውን የአባታችን ስም እንጽፋለን። ሌላው ላስት ኔም ማለት ደግሞ የአያት ስም ማለት ነው። ኦኬ እነዚህን ሞላለን። ሲቲ ፊዚካል ሎኬሽን ማለት ያው የምንኖረው አዲስ አበባ ስለሆነ ይሄ ማስታወቂያም ለአዲስ አበባ ብቻ ስለሆነ አዲስ አበባ እንለዋለን ማለት ነው። አዲስ አበባ እንለዋለን። እዚህ ጋር ነው በጣም ወሳኙ ነገር በርዝ ዴት መንዝ የሚሉት ወይም ደግሞ ዳይ መንዝ ይር የሚሉትን ነገሮች በስርዓት መሙላት አለብን በጥንቃቄ ማለት ነው። ስለዚህ በጥንቃቄ መሙላት አለብን ማለት ነው። ፎን ነምበር ይላል እናስገባለን። ፎን ነምበር ሁሌ አቬለብል የሆነ ፎን ነምበር እናስገባለን ማለት ነው። ሌላው ኦልተርኔቲቭ ፎን ነምበር ይላል። አዘር ፎን ነምበር ወይም ደግሞ ኦፕሽን አለው። ምናልባት ይህ ስልክ ባይሰራ ሌላ ተጨማሪ ስልኮችን እንድናስገባ ነው የሚያዘም ማለት ነው። ሌላኛው ፐርሰናል ኢሜል ያስፈልገናል። ፐርሰናል ኢሜል የራሳችን ኢሜል እናስገባለን ማለት ነው። ይህን ካስገባን በኋላ ዌር ዲድ ዩ ጌት አናውንስመንት የት ነው ማስታወቂያዎችን የት ነው ያገኛችሁት የሚለው ነው። ያው ከየትም እንትን ማለት እንችላለን። ሶሻል ሚዲያ ፕላትፎርም ለዋለው። ኤዱኬሽናል ባክግራውንድ ማለት ደግሞ ለምሳሌ ከ12ኛ ክፍል ያጠናቀቃችሁ፣ ሌቭል 2 ያላችሁ፣ ሌቭል 3 ያላችሁ፣ ሌቭል 4 ያላችሁ፣ 5 ያላችሁ እንዲሁም ደግሞ ዲግሪ ግራጁዌት ከሆናችሁ ቢኤስሲ ማስተር ወይም ሰከንድ ዲግሪ ያላችሁ። ስለዚህ እኔ ቢኤስሲ ዲግሪ ስላለኝ ይሄን እመርጣለሁ ማለት ነው። እናንተ ትመርጣላችሁ። ከዛ ያጠናችሁት ለምሳሌ ሌቭል 2 ከሆናችሁ በምን እንዳጠናችሁ፣ ሌቭል 3 ከሆናችሁ ያጠናችሁትን ነገር ምን ታደርጋላችሁ? ፊልድ ኦፍ ስተዲ ትጽፋላችሁ ማለት። ለምሳሌ እኔ ኮምፒውተር ሳይንስ ማለት ነው። ሌላውና ወሳኙ ነገር ሪኒውድ ቀበሌ አይዲ ትላለች። ሪኒውድ ቀበሌ አይዲ ማለት የታደሰ መታወቂያ ካርድ ማለት ነው። የታደሰ መታወቂያችን ምናልባት የታደሰ የሚለው ያው ትክክለኛውን ኤግዛክት የሆነ እድሜያችን ለማወቅ ስለሚፈልጉ ነው እንደዛ ያሉት እንጂ ምናልባት በርዝ ሰርቲፊኬት ማታች ስለምናደርግ ከዛ ማረጋገጥ ይችላሉ። ግን አታች እናድርግ ማለት ነው። መጀመሪያ ሪኒውድ ቀበሌ አይዲ እና እያንዳንዱ ኤዱኬሽናል ሰርቲፊኬት ከበርዝ ሰርቲፊኬት ጋር ምን ማድረግ አለባችሁ? ሬዲ ማድረግ አለባችሁ። ስለዚህ ሪኒውድ ቀበሌ አይዲ የምትለዋን ከስልካችን ላይ ምን እናደርጋለን? አፕሎድ እናደርጋለን። እዚህ ጋር ቀበሌ አይዲ ትላለች። እቺን አፕሎድ አደረኩ። ሌላው ኤዱኬሽናል ሰርቲፊኬት ኤንድ በርዝ ሰርቲፊኬት የምትለዋ ግሬድ 8 ግሬድ 10 ግሬድ 12 እና በርዝ ሰርቲፊኬታችን መርጅ እናደርገዋለን። መርጅ አድርገን አራቱን ነገሮች በአንድ ዶክሜንት እናስቀምጣለን ማለት ነው። እሱን አፕሎድ የምናደርገው ቹዝ ፋይል እንላለን። ዜን አፍተር መርጅ ያደረኩት ፋይል አለ እዚህ ጋር መርጅድ ዶክሜንት ይላል። መርጅድ ዶክሜንት ዳትስ ጉድ ኦኬ። እንደገና ሪኒውድ ቀበሌ አይዲ የሚለው ደግሞ ፒዲኤፍ መሆኑን ማረጋገጥ አለባችሁ። ፒዲኤፍ መሆኑን እያንዳንዱ አታች የምታደርጉት ዶክሜንት ፒዲኤፍ መሆን አለበት። ፋይል ኤክስቴንሽኑ ማለት ነው። ይሄን ከጨረስን በኋላ ምን እናደርጋለን? ወደታች እንሄድና ሰሚት እንለዋለን። ምናልባት አሁን ሰዎች በጣም ብዙ ሰዎች አታክ ስለሚያደርጉ ወይም ደግሞ አፕላይ ስለሚያደርጉ ምን ያደርጋል? ችግር ሊፈጠር ይችላል ወይም ደግሞ ሊመልስ ይችላል። በጣም በብዙ ሺህ አፕላይ ስለሚያደርጉ ማለት። ስለዚህ ሰሚት እንበለው። an error occurred during your registration ይለናል። ስለዚህ ምንድነው ማለት ነው? በጣም ብዙ ሰው እየሞላ ስለሆነ በቻላችሁት አቅም ሌሊት እንድትሞሉ እመክራችኋለሁ፣ ሪኮመንድ አድርጋችኋለሁ ማለት ነው። ከዛ ውጭ አዲስ ነገር የለውም። ይሄ ነው በቀጥታ እንደዚህ አድርጋችሁ አፕላይ ማድረግ ትችላላችሁ። ከዚህ ውጭ አዲስ ነገር የለውም። መልካም እድል ይሆንላችሁ። ስለተከታተላችሁኝ እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እና ኮሜንት እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። መልካም እድል ይሆንላችሁ። በድጋሚ አመሰግናለሁ።